ማለት እምነት ነው በሌላ አማርኛ ስታማርር ስትጨነቅ ለሰይጣን ጸሎት እያረክ ነው ስታመሰግን ስትደሰት ሰላም ሲሰማ ለእግዚአብሔር ጸሎት እያደረክ አሁን እናንተውን እዚህ ጎዳና ላይ ወተን ብናይ ሰዎች ይሉ መኪናም ይንዱ ሱፐርማርኬት ውስጥ የሚሆን ቤተክርስቲያን የሚሆን ጠፍተዋል እኔ ቅድም እየመጣው ስንት ሰው እንዳየው በታቅ ስንት ሰው ያሳዝናል መሰለ በስሜቱ ውስጡን ይዞ ታፍኖ ቁጭ አሁን ለምሳሌ አንዲት ልጅ አንዴ ተደፍራ ሁሌ ወንድ ባየች ቁጥር የሚደፍራት እየመሰለች ተሰቃያለች አንድ ወንድ እኮ ነው ይደፈራል ምንድነው ኤክስፔክቴሽኑ እንደው ውጭ ሀገር ሄጄ ዶላር ባገኝ ከዚህ ስሜት እወጣለሁ እንደው እቺን ሴት ባገባ ከዚህ ስሜት እወጣለሁ ዝነኛ በሆን ከዚህ ስሜት እወጣለሁ እየባሰኩ ነው መኪና አዎ አይደለም በስኬት አትወጣም በብር አትወጣም አረብ ሀገር ሄደሽ ለእናትሽ ቤት ስለገነባሽ ይሄው አሁንም እየተጨነቅሽ ነው እንዲሁም ይብሳል the more money you make ማግኒፋይ ያደርጋል አእምሮአችን ታሪክ ይናገራል ቢዝነሱ ሊከስር እኮ ነው ሚስት እኮ ሌላ ሰው ጋር ልትሄድ እኮ ነው እናት እኮ እንደዚህ አድርጋለች አባት እኮ እንደዚህ አድርጓል እያለ በቃ እዝርሽው አድርጓል እኛ እኮ ሰርቫይቫል መስፈልገን እኮ በቀን አንድ ምግብ መብላት ሁለት ምግብ ሲና ወኞቻችን አልተገናኘንም ከተገናኘን ብርሃን ሰላም እርካታ ደስታ ይሰማናል ካልተገናኘን እንጨለማለን ልክ አሁን እንደምንኖር ፍርሃት ጭንቀት ድብርት ንዴት ብሶት ኔጌቲቭ ነገሮች ይከቡናል የገባኝ ነገር ምንድነው የሰው ልጅ ስሜታዊ ፍጥረት ነው ጥሩ ስሜት ያዘለ ሰው ጥሩ ነገር ማኒፌስት ያደርጋል መጥፎ ስሜት ያዘለ ሰው መጥፎ ነገርን ማኒፌስት ያደርጋል ስሜትን ምንድነው የሚቆጣጠረው አእምሮ አስተሳሰብ ታሪክ ለራሳችን የምንሰጠው ግምት መጥፎና ጥሩ ነገራችንን ልንገር የሰው ልጅ አንድ ነገር መጥፎ አደጋ ቢመጣበት አደጋውን ያስታውሳል ለብዙ ጊዜ ማስታወስ ይችላል which is good ሌላ ጊዜ ቢመጣም ሊከላከል ይጠቅመዋል ግን በውስጡ ትናንትና የሆነውን ነገር ተሸክሞ ልክ ዛሬ እንደተጎዳ በተለይ ስሜታዊ ነገር ሲሆን አትረሳው አስበው አሁን እያንዳንዱን እያወራውኝ ነው እዚህ ሳልረሳ የእናቴ ገበያ ቲማቲም ብዬ ለምን በስሜት ያስኩትን ነገር አረሳው አየ ምንድነው መጥፎ ነገሩ አእምሮአችን በታሪካችንና በአእምሮአችን ኢማጂኔሽን የምንፈጥረውን ስሜትና የእውነት ችግር ውስጥ ሆነን የምንፈጥረውን ስሜት ለይቶ ያውቃል አሁን ለምሳሌ አንዲት ልጅ አንዴ ተደፍራ ሁሌ ወንድ ባየች ቁጥር የሚደፍራት እየመሰለች ተሰቃያለች አንድ ወንድ እኮ ነው ይደፈራል አንድ የእናትና የአባቱ ትዳር የፈረሰበት ልጅ ሁሌ ትዳር የሚፈርስ እየመሰለ ሊፈራ ይችላል ለምን ስሜቱን አዝሎ ስለሚሄድ ማለት ነው ስለዚህ ያ ነገር በውጫዊው ዓለም ላይ ተቀይሮ ጥሩ ባል አግብቶ ጥሩ ገንዘብ ይዞ ጥሩ ሚስት ይዛ ስሜቱ ግን አይወጣባቸው የወጋ ቢረሳ የተወጋ አይረሳም ባለመርሳት ውስጥ አንዴ ለተጎዳው ጉዳት ሚሊየን ጊዜ ይሰቃያል ማለት ነው ወፎች ሌላው ፍጥረት ነገር አያውቁም በውሻ አንድ ብትመታው ከሁለት ደቂቃ በኋላ ይረሳል እኛ ግን ይዘነው ሰው ጋር መተን እናወራለን ድንጋይ ወርውሮ እግዚአብሔር እኮ ነው ያተረፈኝ እንዲህ ቁጭ ብለን ቤት በቃ ውስጣችን ሳናቀው እንዳለ በዛኛው ስሜት ይነዳል የሚያሳዝነው ነገር ደግሞ ስሜቱ አንተ ውስጥ ይከማችና ማንነትና ፔን ቦዲ ወይም ኢጎ ይሆናል ተደባደብ ይላል ተቆጣ ይላል አጭስ ይላል ዘሙት ይላል ጩው ይላል ብቻህን ያስወራሃል አሁን አንድ ሰው ብቻውን ሲያወራ ተሰቃለ የተከማቸው ነገር ይወጣል ምን ማለት ነው ቤት ውስጥ አሁን ዝም ብሎ ድራማ ይፈጠራል አንድ አባት መጥቶ አንቺን ያገባው ቀን እኮ ነው ምና ይላል ከሷ ጋር አይደለም ምግባቸው መጥፎ ስሜት ነው ፍርሃት ጭንቀት ጭቅጭቅ ጥላቻ ነው ስለዚህ አውት ኦፍ ኖዌር በቃ ገብቷል ማወራክ ነገር መንግስት ጥሩም ሰራ አልሰራ ትተቻለ ሚስት ጥሩ ሆነች አልሆነች ትተቻለ ለምን ካልከኝ ፔን ቦዲው አንተ ውስጥ እየኖረ ነው ለመኖር ደግሞ እንደማንኛውም ስፔሺስ ኤግዚስት ማድረግ አለበት ሰርቫይቭ ማድረግ አለበት ሰርቫይቭ የሚያደርገው ደግሞ እንደሱ ያሉ ኔጌቲቭ ነገሮችን እየበላ ሲሄድ ነው ሰላማዊ ኮንክ ታስርበዋለ ይሞታል አልሳደብም ካልክ ዝም ልበል ካልክ ይሞታል ከዛ እርፍ ይላል ማለት ነው ድመቷን ማን ነው የመታት የሚባል ኮንሴፕት አለ አዶኖ ግን ኮንሴፕት በራሴ አድርጌልን ነገር ሰውየው ገብቷል ሐለቃው ይሰርበዋል ሐለቃው ሲርበው ይናደድና መኪናውን የነዳ ሲሄድ ከዛ ኋላ ሌላ ሰውን ይሳደባል ሌላ ሹፌርን ይሳደባል እሱ ደግሞ ሌላ ሰው ሰደበ ሹፌሩ ደግሞ ይናደድና አንተ የማትረባ ምናምን ስትል ከሌላ ጋር ይጋጫል ይሄንኛው ደግሞ ይወርድና
ሰውየውን እንትን ይለዋል። ከዛ አንዱን እያለ ሌላ ሰው ደግሞ ቤት ይገባና ከሚስቱ ጋር ሲጋጭ በዛ ነገር ተጋጭቶ ቤት ሲገባ ከሚስቱ ጋር ሲጋጭ ድመቷን ይመታታል። ማን ነው ድመቷን ይመታታል? ከዛ ዛ ያረጋታው። ስለዚህ አሁን የሰው ልጅ ቁጭ ብሎ መጀመሪያ እሱ ውስጥ ያለ መጥፎ ማንነት አለ፣ እሱ አያወራም። አሁን እናንተውን እዚህ ጎዳና ላይ ወተን ብናይ ሰዎች የሉም። መኪናም ይንዱ ሱፐርማርኬት ውስጥ የሚሆን ቤተክርስቲያን የሚሆን ጠፍተዋል። እኔ ቅድም እየመጣሁ ስንት ሰው እንዳየው በታቅ ስንት ሰው ያሳዝናል መሰለ። በስሜቱ ውስጡን ይዞ ታፍኖ ቁጭ እናየው። እኛ ቼክ ማናደርግ ግን አለ ሰውየው ላይ ማለት ያን ስሜት ሰውየው ማውጣት ቢችል ከበስተጀርባ በረከት አለ፣ የእግዚአብሔር መንፈስ አለ፣ ግንዛቤ አለ፣ ለችግር መፍትሄ አለ፣ $1,000,000 የቢዝነስ አይዲያ አለ፣ መጽሐፍ አለ። እነዚህ ነገሮችን በሙሉ ኔጌቲቭ ነገር ስሜት ይዟል። ስሜት ማለት እምነት ነው በሌላ አማርኛ። ስታማርር ስትጨነቅ ለሰይጣን ጸሎት እያረክ ነው። ስታመሰግን ስትደሰት ሰላም ሲሰማ ለእግዚአብሔር ጸሎት እያደረክ እየጋበስክ ነው እግዚአብሔር ወደ አንተ እንዲመጣ። ያ መጥፎ ስሜት ከውስጥ ካልወጣ እግዚአብሔር ካንተ ጋር ህብረት የለውም። ኮንፊውሽስ የሚባል ሰውዬ ምን ብለዋል? we suffer in imagination more than in reality ብለዋል። በአእምሮ ብቻ ዝም ብለን የምንሰቃየው ይበልጣል አክቹዋል ከሆነ ችግር በላይ ማለት ነው። አክቹዋል ችግር ውስጥ ያለ ሰው ለምሳሌ እዚህ ቦታ የለም። አክቹዋል ችግር ማለት ነው ሽጉጥ ለቅኛብህ $1 ሚሊዮን ካልሰጥ አገለሃለሁ፣ እስር ቤት ሆነ ሆስፒታል ተኝተህ ካንሰር አለ የለም እንደዚህ አይነት ነገር። we are the mind አእምሮአችን ታሪክ ይናገራል። ቢዝነሱ ሊከስር እኮ ነው፣ ሚስት እኮ ሌላ ሰው ጋር ልትሄድ እኮ ነው፣ እናት እኮ እንደዚህ አድርጋለች፣ አባት እኮ እንደዚህ አድርጓል እያለ በቃ እዝር ሽባ አድርጓል። እኛ እኮ ሰርቫይቫል መስፈልገን እኮ በቀን አንድ ምግብ መብላት ሁሉ ምንዚና ሪያሊቲ ላይ ችግር የለም። ችግሩ የሚመጣው ከአእምሮ ነው። ተረዳኝ ማውራክ ነገር። ስለዚህ መጀመሪያ ሰውየው የስሜቱን ውስጡን ካላጸዳ ዓለም ላይ ሁኔታዎችን ሁሉ ብታስተካክልለት ስቲል ይጨነቃል። ምንድነው ኤክስፔክቴሽኑ? እንደው ውጭ ሀገር ሄጄ $1 ባገኝ ከዚህ ስሜት እወጣለሁ፣ እንደው እቺን ሴት ባገባ ከዚህ ስሜት እወጣለሁ፣ ዝነኛ በሆን ከዚህ ስሜት እወጣለሁ። መኪና አይደለም በስኬት አትወጣም፣ በብር አትወጣም። አረብ ሀገር ሄደሽ ለእናትሽ ቤት ስለገነባሽ ይሄው አሁንም እየተጨነቅሽ ነው። እንዲሁም ይብሳል። the more money you make magnify ያደረገ ይመጣ። the first thing is ይሄዳ አታሸንፈው። መጀመሪያ bro አታሸንፈው። መጀመሪያ እወቅ። በውጫዊ ነገር ውስጡን ልቀይር ካልክ አትቀይር። ስለዚህ መጀመሪያ አብዛኛው ስሜት የሚመጣው ከአእምሮ ሐሳብ እንደሆነ እወቅ። አብዛኛው ስሜት የሚመጣው ከአእምሮ the way you think ነው። በቀን ውስጥ ከ60 እስከ 70 የሚጠጉ ሐሳቦች ዝም ብሎ ሊያልፉ ይችላሉ። እያንዳንዱ ሐሳብ ስሜትን ከፍና ዝቅ ያደርጋል። ስሜትም ደግሞ ሐሳብን ይቆጣጠራል። ሁለቱ የአንድ ሳንቲም ገጽታዎች ናቸው። so what you have to do is first ሐሳቦች ምንድነው የሚመስሉት? ሰዎች ከዚህ የሚበልጥ ለእናንተ ምንም ነገር የለም። ቁጭ በሉና እኔ ውስጥ ያሉ ሐሳቦች ምን አይነት ናቸው? ሳይንስ የሚለው ከነዚህ ከ60 እስከ 70 ሐሳቦች አብዛኞቹ አንኮንሺየስ ናቸው። 90% ሆም ብለን አይደለም የምናስበው፣ they happen ዝም ብሎ ይመጣሉ። ከዛ ውስጥ ደግሞ አብዛኞቹ ኔጌቲቭ ናቸው። ቆንጆ አይደለህም፣ የእናትህ ጥፋት ነው፣ ደሃ ሀገር ላይ ነው የምትኖረው፣ አንተ አትረባም፣ ደሃ ኔጌቲቭ ነገሮች ናቸው። እኛ እናቃቸውም ይመጣሉ፣ ስሜት ይፈጥራሉ። ቡና ልጠጣ ትላለህ፣ ፊልም ላይ ትላለህ፣ ቲክቶክ ላይ ገባ ትላለህ፣ like sex yes you are just like ይመጣሉ። አንተን አብዝዘው እነሱ እየኖሩ ነው። እነሱ አንተ ቲክቶክ በገባ ቁጥር፣ በተጣላ ቁጥር፣ በዘመት ቁጥር፣ ባለቀስ ቁጥር፣ በፈራ ቁጥር እነሱ እየወፈሩ አንዳንዴ በሽታም ሊሆኑ ይችላሉ። አንተ ትሞታለህ፣ እነሱ ትገልጣለህ። ግን ቀስ ብለህ ብትገነዘብ መጽሐፍ ቅዱስ ላይ ሌባው በየትኛው ሰዓት እንደሚመጣ ባለቤቱ ነቅቶ በጠበቅ ይላል። ቀጥታ ስለ ሌባ አይደለም እያወራ ያለው። ሌባ የአቴንሽናችን ሌባ ነው። ሐሳብ ነው፣ ኔጌቲቭ ቲንኪንግ ነው፣ ኔጌቲቭ ኢሞሽን ነው። ኦብዘርቭ ማድረግ። የሰው ልጅ ሜታ ኮግኒቲቭ ነው። ራሱን እንደሌላ ሰው ሆኖ ማየት ይችላል። ሐሳቡ አሁን እኛ ውስጥ ማንነት ሆኗል። ገብቷል? ከኛ ውስጥ እንትን አታስሉናል። ማንነት ሆኗል። ያ መደፈር፣ ያ መጠላት፣ ያ ድህነት፣ ያ ችግር፣ ያ መከዳት is just identity ሆኖ እኔ እኮ ይሄ ነኝ ጭንቀት አለብኝ። yes identity ምን ማለት ነው? the greatest illusion is identification with thought ይላል ኢካርቶሊ። illusion ማለት ሐሳብን እኔ ነኝ ማለት፣ ስሜትን ነኝ ማለት። ስሜት ነው፣ ሐሳብ ነው፣ ሌላ ምንም አይደለም።
አንተ ግን ማን አዌርነስ ነህ፣ ግንዛቤ ነህ፣ የአምላክ ልጅ መንፈስ ነህ። ምን ማለት ነው? ሐሳብን እንደሌላ ሰው ሆነ ማድመጥ ስትጀምር ሐሳቡ አለ፣ አንተ አለክ። ኧረ ማኔዞር ከባድ ነው። አዎ በጣም ይወስዳል ይዞ ወደ ገጠር፣ ወደ ትናንትና፣ ወደ ነገ፣ ወደ ኪሳራ፣ ወደ በሽታ፣ ወደ በቃ ኮሜንት ያደርጋል፣ ይንጫጫል፣ የማይሰጥ ሐሳብ የለም። ብዙ ሰዎች ደግሞ ያምኑታል። አማካሪያቸው ነው አእምሯቸው፣ ሞኞች ናቸው። ቴራፒስታቸው ነው። ምን ላድርግ ብለው አእምሯቸውን ይጠይቃሉ። ይሲ አይደለም ውሸታም፣ ከእግዚአብሔር የነጠለን፣ የሚስታችን መጥፎ ነገር የሚያጎላ፣ የህዝባችን መጥፎ ነገር የሚያጎላ፣ የቢዝነሳችን መጥፎ ነገር የሚያጎላ በጣም ውሸታም አእምሮ አላምነው። ምን አእምሮዬን እስቅበታለሁ። ከመንፈስ የተነጠለ አእምሮ ነው ዓለምን እንደዚህ ችግር ላይ የጣለው። ሴፓሬትድ የሆነ ከእግዚአብሔር ኃይል የወጣ አእምሮ፣ ከመንፈስ ኃይል የወጣ አእምሮ ልክ ኢየሱስ ክርስቶስ እንዳለው ከግንዱ እንደተቀነጠሰ ቅርንጫፍ ነው። ሰርፌስ ላይ ነው ያለውን የዓለም ሳይንስ፣ የዓለም ቢዝነስ፣ የዓለም ፖለቲክስ እግዚአብሔር የሚለውን ኢኮሽን አወጣው። ከውሃ ውስጥ የወጣ አሳ ሆነ። ወድዝሜን ጥበብ ማለት ዊዝደም አምና ታኪናውት ናውሌጅ ሎጂክ ጎግል አድርገህ በመታገል እሱን ቻት ጂፒቲ ይሰራላል፣ ጎግል ይሰራላል። አም ታኪንግ አባውት ዊዝደም ብሮ። ጥበብ የሚቀዳው ከእግዚአብሔር ዘንድ ነው። ገብቶሃል? ልክ ይሄን መብራት አምፖሉን ስትነቅለው ይጠፋል አይደለ? ስታገናኘው ይበራል። ጥበብ የሚበራው ብርሃን ከሆነ መጀመሪያ ኤሌክትሪኩ እግዚአብሔር ነው፣ ከዛ ነው የሚመጣው። ሰው አሁን ላይ ኮሌጅ ስለገባ ስላልገባ፣ ኢትዮጵያ አሜሪካ ስለኖርክ ስላልኖርክ፣ ሞቲቬሽናል ስፒከር ስለሆንክ ስላልሆንክ አይደለም። ይህን ፖድካስት ላይ ስላላየ አይደለም። ከኤሌክትሪኩ ጋር በመንፈስ ተገናኝተሃል ወይ? አብዛኞቻችን አልተገናኘንም። ከተገናኘን ብርሃን፣ ሰላም፣ እርካታ፣ ደስታ ይሰማናል። ካልተገናኘን እንጨልማለን። ልክ አሁን እንደምንኖረው ፍርሃት፣ ጭንቀት፣ ድብርት፣ ንዴት፣ ብሶት፣ ኔጌቲቭ ነገሮች ይከቡናል። ሶ ዛት በእኛና በአምፖሉና በኤሌክትሪኩ መካከል ምንድን ነው ያለው? ልክ ኢንሱሌተር ሆኖ ያለው ምንድን ነው ካልከኝ፣ አሁን የምናወራው ኔጌቲቭ ቲንኪንግ ነው። እግዚአብሔርና እኛን እንደ ዘይትና እንደ ውሃ የነጠለ። ስለዚህ እዚህ ጋር ነው ንስሐ ምንድን ነው? ይቅርታ ምንድን ነው? አንዳንድ ሰዎች እኔን ጨምሮ እንታገላለን። ንስሐ ገባን ብለን አሁንም ኃጢአት እንሰራለን። ከዛሬ ጀምሮማ በቃ ቆርባን ነው፣ ከዛሬ ጀምሮ እኔ በቃ ትልና ትፈራለህ። አሁን ትናንት አንዷ ልጅ እያወራችኝ እኔ አለች በቃ እኔ ካገባው በጣም እድሜ ቆይቷል፣ ወልጄ ባሌ ሞቷል። አሁን የሆነ ሰው ጋር ግን እያወራው ነው፣ ግን የዛሬ 6 ዓመት ነው ጥበብ የገዛሁት ለመቁረብ ብዬ ግን ፈራው አለች። የዛሬ 6 ዓመት 5 ዓመት ገዝቼ ይከለክላል ፈራው አለች። ወሰርኩኝ አረብ ሀገር ጥበቡን ወስጄ ወሰርኩትና አሁንም እዛ ድንገት ግን አሁንም ፈራው። እንደው ልጁ ጋር ለምንድን ነው ምን ፈራው? ለምንድን ነው ነፃ ያልሆነው ስንል ከኔ ጨምሮ እኔም አለሁበት ጋይስ፣ ማንም ሰው ይቅር የለም። ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ የሚያደርጉትን አያውቁምና ይቅር በላቸው። ምን እየተፈጠረ ነው? አእምሯቸው፣ የስሜት ቁስላቸው፣ ጭንቀታቸው፣ አንኮንሽስነሳቸው ከአምላክ መንፈስ መነጠላቸው ነው ሮንግ ነገር እንዲያደርጉ ያደረጋቸውና አይፈረድባቸውም። እነዚህ ሰዎች አልነቁም ነው። እብድ ሰው ለሰራ ወንጀል ፍርድ ቤት አትወስዶ። አብዛኞቻችን አብደናል። ማበድ ምንድን ነው? ጥበብ ማጣት ነው። ከአምላክ መራቅ ነው። ከግንዛቤ መራቅ ነው። ሁሉም እያበደ ነው። በቃ በሐሳብ ነው። እንግደላቸው፣ እናጥፋቸው፣ መሞት አለባቸው። ሐሳብ እኮ ነው የሚሰጥ። እነሱ ናቸው ያጋድሉናል። አንድ ሰው በዛ ጋር፣ አንድ ሰው በዚህ ጋር፣ ጦርነት፣ ዘረኝነት፣ ግድያ፣ ዋረን ፖለቲካል ፕሮብለም። ሀብታሙም ድሃውም ገዳይም ተገዳይ በሐሳብ ነው እየሄደ የሚገለው። ጥበብ፣ ማስተዋል፣ ፈጠራ፣ ክሬቲቪቲ፣ አዲስ አይዲያ የሚፈልቀው ከአምላክ መንፈስ ዘንድ ነው። መጀመሪያ ኮኔክት ማድረግ አለ። የሁሉ ነገሬ መግቢያ ቀዳዳ በሩ ምድር ላይ ከእግዚአብሔር ቀጥሎ ሶሻል ሚዲያ ነው እና እግዚአብሔር ከሰጠኝ ጥበብ አንዱ ምንድነው? ምን እንደሆነ ገባኝ። ምን እንደሆነ ከሰው ታሪክ ጋር፣ ከቢዝነስ ጋር፣ ከገንዘብ ጋር፣ ከኢንፍሉዌንስ ጋር ምን እንደሚያገናኘው ገባኝ። ስለዚህ አብዛኛውን ጊዜ የማተኮረው መልእክቶቼን እንዴት ሶሻል ሚዲያ ላይ ለሰው ላድርስ ብዬ ነው የማስበው።